ዛሬ እኮ ከተጋባን 50 ዓመታችን ነው። እኔም ግራ ተገባኝ 50 ዓመት ወር ፍቅር እኮ እውር እኮ ነው። ኧረ እባክህ አሳክመውና ማለት ነው። ይሄንን አካውንትን አሳየው እሺ። ከላልጭ ነው ሞቸና ቆሜ ነው እሺ ብር የገዛሁትን በከላልጭ እኔ ልጅ ዘሩ እየተመናመነ ያለ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ዘንዶ ይሄ እውቀት ማነስ ነው። Welcome to Warka Media. ሰላም ሰላም የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በእያላችሁበት ሰላማችሁ ይብዛልን እያልን ይህ የተለያዩ አስተማሪና አዝናኝ ቪዲዮዎችን የምንለቅበት ቻናል ነው። እንዲሁም ሙያ ነክ ነገሮችን በዚህ ቻናል ታገኛላችሁ። ለቻናሉ አዲስ የሆናችሁ ካላችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን እንላለን። በዛሬ ቪዲዮአችን እንግዲህ ከቲክቶክ የተሰበሰቡ እንዲሁም አስቂኝ የሆኑ ቪዲዮዎችን እናያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የሲቪክስ መምህር ስለ ቁጠባ ካስተማረን ቀን ጀምሮ እኔ ያለሁበት ሁኔታ አልጎቦ ዋጀፋ ቪዲዮ ሁላችንም ችግር ነው እንግዲህ በዚህ ቪዲዮ ያሳየልን። እናመሰግናለን። ለበዓል በግ በ25,000 ብር ገዝተህ ረዳቱ ከላይ ልጭነው ነው ሲልህ ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25,000 ብር ነው። 25,000 ብር ካንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዲያሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25,000 ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላልጭ ነው ሞቼ ነው ቆሜ ነው 25,000 ብር የገዛሁትን በከላይ ልጭ እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ውይ በቃ በዛም በዚህም በቃ የኑሮ ውድነቱ ነው በጣም ያስመረራቸው። ኤክስ ከረጅም ጊዜ በኋላ ድንገት ስትደውልልክ ሄሎ ሄለን ነኝ። አወከኝ? እሺ ሰላም ነው? እንዴት ነህ? አይ ነው ካውራን በጣም ቆይተናል፣ ግን እንዴት ብዬ እንደምነግርህ አላውቅም። የምር ምን ነበር? በጣም ከራሴ ጋር ታግዬ ነው የደወልኩልህ እና እንዴት እንደምነግርህ አላውቅም። በጣም ፈርቻለሁ። አይ ሳይው በቃ ገብቶኛል። ናፍቀኛል ምናምን ለማለት ነው እንደዚህ የምትጨናነቅ? ኧረ አይደለም እና ለምንድን ነው የደወልሽው? እንጃ እንዴት ብዬ እንደምተነፍሰው ራሱ አላውቅም። እውነት ኧረ ኖርማል እኮ ነው። ከዳሁ እንደ እንትን ጨብጥ ነገር ሳይዘኝ አይቀርም። ሐኪም ቤት ሄጄ ምልክቶቹን ምናምን መናገር በጣም ነው የደበረኝ። ሽክክን ያለኝ ታውቃለህ። እና አንተ ያው ሕክምና ውስጥ የምትሰራው ያው በሚስጥር እንድታክመኝ ፈልጌ ነው የደወልኩት እና አትተባበረኝ። ኧረ ወድቋል ስልኩ። ሄሎ 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 አቤል መጋኛ የጨበጡሽ ሁለተኛ እንዳትደውይ። ከነመፈጠሯ የማላውቃት አክስቴ ጋር ለበዓል ፋዘር ቤቷ ሲወስደኝ ጉራጌ ሚስት አግብተህ እንቁላል ቀቅላ በቅርፊቱ ፍርፍር ስትሰራ ኧረ ጉራጌ የሚታወቀው በክትፎ ስለሆነ እንዴት በቅርፊት ይባላል ግን?
ዘሩ እየተመናመነ ያለ በኢትዮጵያ የሚገኝ ብርቅዬ እንስሳ ማን ነው? ሰማከም መግደል ዘሩ እየተመናመነ ያለ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ዘንዶ ነው ምን ስራ የለሽ? ይሄ እውቀት ማነስ ነው። ከሩሲያ ጋር ከባድ ጦርነት ውስጥ ያለች ሀገር ማናት? አፍጋኒስታን አዲስ አበባ እሳትና የድንገተኛ አደጋ መከላከያ ቢሮ ለመደወል የምንጠቀመው ቁጥር ስንት ነው? 911 ሰው እኮ በቁም ይሞታል። እንዲህ አይመስለኝም ነበር። ለካ እንደዚህም ይሞታል። አፍሪካዊት ሀገር ናት፣ ግን ከካርታው ተለይታ ለብቻ ያለች ደሴት ናት። እቺ ሀገር ማን ናት? አንታርክቲካ። ጨው ለራስህ ስትል ጣፍጥ፣ አለዚያ አለዛለሁ እንዴ? እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። በቃ እዚህ አባይ ቲቪ ላይ የሚቀርቡት እየመረጧቸው ይመስለኛል። ለማንኛውም እኛን በጣም ዘና ታደርጉናላችሁ፣ እናመሰግናለን። የመንግስት ተማሪ ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣው። አሁን የንጋሽ እስቲ እሺ ጎበዝ። ምንድን ነው የቋጠርክ ዛሬ ምግብ? አልጫ ሽሮ። ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢ ነው፣ ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳይ ይዘህ ከመጣህም ወደ ሽንት ቤት ተደብቀህ በላ። እሺ እና ምን ላመጣ ተማሪዎች እንዳያዩ። ምን ላምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። ወረ መታደላችሁ። በቃ አሁን እንሳን ብለን ጀረበ። ይዘሻል? የኛም በኋላ እንብለውን የሳናው ነው። መጀመሪያ እኔ ይበላ። ይገርም አንደኛው ነው የሚሰዋጥር ያለው ምንድነው? ኢንቶ ተሳላችሁ። ደቦም ነው እሱ። ጭብጦ ነው ቦምብ አይደለም። ምንድነው? ነጣጣላው አፈነዱ ፈነደ። ጭብጦ ነው እንዴ? አታ ምንድነው የሚሮጡት? ምን አሳያችሁ? እሺ እግዚኦ እሺ ቦርሳ እስኪ ክፈተው እሺ ቹክ አፈርብላ ደባንታ ወንድም ያው ጭብጦ አላቅም ለማለት ነው። ኧረ ተው ኢትዮጵያዊ ሆናችሁ ጭብጦን የማያውቅ የለም። ለምን ትሸሻላችሁ? ጭብጦና ቦምብ ምንስ ቢሆን እንዴት እንዳደረጋችሁ። ሰይጣን ያለበት ጀለስ። አረ ነገማ አንቀርም ግዴታ ነገ ጸበል ይቀራል። መጠገጋን ይላል። ስለምን ይወራችሁ? አይመለከትም። ለጸበል ነው ይመለከት። ለምን ነው ስለ ጸበል ነው የማይመለከት? እጠመቃለሁ እኔ። ትሄዳለህ? እንዲሁም ጸበል እንደጀመራችሁ ሰምቻለሁ። ነገ አልቀርምሽ። ነገ ደውሉልኝ በጠዋቱ። እርግጠኛ ነህ? ማን ደውላለህ? ነገ የማይነጋ መስሏል። እሺ ራሳችሁ እንደ ጻድቅ እያያችሁ ነው። ነገ ጀምር ያሳያችኋለሁ። እሺ በቃ እሺ እንደውላለን። በቃ ደውላላችሁ። በቃ ደውሉ። አልቀርም። እሺ ነጋሽ ሄሎ፣ የምን ጸበል ነው? የት በር ላይ ናችሁ? እኔ እኮ መሌሊት መጥቶኝ እና ደግሞ ሲስተርም ወልዳለች እኮ ጤና ጣቢያ ነኝ። ሀያቴም ሊያማት ነው እና በቃ የዛሬን ለፉኝ ወንድሜ፣ የዛሬን ነው በቃ። እኔ ነገ አልቀርም። እሺ የዛሬን ተወኝ። እኔ ነገ ግን እኔ ራሴ አስቤ እመጣ። እኔ እናንተን እንመቀሳቀሳችሁ ነገ። እሺ ወንድሜ ዋሽ እንበላሊት መታኝ ተፈታትሯል። ወንድም ባለም አዲስ አበባ ህዝብ በላይ እኮ ነው የከበዳችሁ። ይልቅ አንድ ነገር ልነግሮት ነበር። ምንድነው? ብቻ ያው አስቤዛ አለቀ እንዳት ምስጋና ይግባት። ቤቴ ሙሉ ነው። አዎ ነዳይ ጨመረ፣ አስቤዛ አለቀ። ይሄ መኪና ፈላ ምናምን የምትሉት ነገር እኔ አይገባኝም። አስቤዛም ሲያልቅ ነዳጅም ሲያልቅ ደም ነው የሚያፈላው፣ ሌላ እንዳይመስል። ደም ያፈላል። የተረዳ ይገባዋል፣ ያልተረዳ ምን አለበት? እንዲያው ግን የእውነት ረሱት እንደቀልድ ይሄን ነገር ምኑን? ዛሬ እኮ ከተጋባን 50 ዓመታችን ነው። እቺ 50 ታዲያ አንቺ ተገባሽ? ፍሪዙ ልክ ነው። አዎ ታዲያ 50 ዓመታችን ነው። እኔም ግራ ተገባኝ። 50 ዓመት ወደ አዎ እዚህ ደርሰናል። ተመስገን ነው ማየና አባይ ተመስገን ነው። ደስ ይላል። በጣም እንኳን ለ50ኛ ዓመት የኢዮቤልዩ በዓላችሁ
አደረሳችሁ። እንኳን አብሮ አደረሰ። አንቺ ጊዜው እንዴት ሄደ እንዴ? ታዲያ አንበሳ አውቶቡስም ተለቀቁ 10 ዓመት ሆነኝ ማለት ነው። አሃ ለዚህ ነው የተከዙት። የኔና እርሶ 50 ዓመት ትዳር ጉዞ በ10 ዓመት ያንበሳ ስራ ለዛውም በጥሮታ ላባረሩት ለሱ ነው ያዘኑት። ባላስመልጠውም አይተናነስም። ስማልዋሽሽም አንበሳን መቼም አረሳው። ስሚ አንበሳ ባይኖር ኖሮ እኔና አንቺ እንኳን 50 ዓመት 5 ቀን አብረን እናድር ነበር እንዴ? አይመኮን ላቀ በቃ ተወናይትን እኮ በቃ አንተ ብቻ ተወና በስንቱ ይሄው ጉቦ አጅ መንሻጅ ፍንጅ እህትና ወንድም ምንድነው? ረበስዬ ጉቦ አይደለም እንዴ ለአባዬ የሚሰጥ ነው። እሳቸው ሰውዬ መቼ ነው ራሳቸውን የሚችሉት? መቼ ነው ከኔ አናት ላይ የሚወርዱት? እንደ መሽገር እድሜ ልካቸውን ተጣብቀው በስንቱ ከራሴ ገንዘብ ላይ የሰጠው። ያንቺ ገንዘብ ማለት የኔ ገንዘብ ማለት አይደለም። ከራሴ ላይ ለምን ፈልገውት ነው? ለቁማር። ኧረ እባክህ በስዬ እንዴ ምንካ አባዬ ገንዘብ ተሰርቆ ነው እኮ መልሱ ተባለው አይሰረቁትም። አየህ ገንዘብ ኧረ ራሱ ነው የጠፋው። ራሱ ምን ተስኖት እንዳይነቃለት። አየህ ኧረ እባክህ በስዬ ተረጋጋ። ምንድነው የምታወራው? እኮ ምንድነው አንተ የምትለው? አባዬ ገንዘብ ጠፋበት። እሱ ደግሞ አሰገድን ጠረጠረ። ስለዚህ ሂሩቴን አውጫጭልኝ ብሎ ሲጠይቃት እሷ ደግሞ አርፋችሁ ተቀመጡ ከደህና ሰው ጋር እንዳትቀያየሙ ብላ የጠፋውን ብር ይኸው ላከች። በቃ ጋሻ እውነታቸው ነው። ይጠርጥሯት፣ ያውጣጧት። በስንቱ ያውጣጡ እንዴ! ዝም ከተባለች እኮ ነገ ወደዚህ ቤት ትመጣለች። እኛም ማጥበነው ነበር ግን መንገዱ ጠፋ። ሌባ ሻይ አትጠቀሙም እንዴ? ሌባ ሻይ ምንድነው ሌባ ሻይ? ሌባን ማግኛ ዘዴ። አይበስንቱ የበስንቱ ድራማ በቃ በጣም ተወዳጅ የሆነ ድራማ ነው። ከአያትህ ውርስ እየጠበቅ ስትወልድ ብዙን ያሳያል እኔን ተካውን ቀን ብዙን ያሳያል እኔን ተካው። ማሪ ፕሊስ አግቢ። ሌላው ይቅር እስቲ ባንክ ቡክህን አሳየኝ። የባንክ ቡክ 100.5 ይሄ ኤፍኤም ነው በለ እንትን እኮ ፍቅር እኮ እውር እኮ። ኧረ እባክህ አሳክመውና ማለት ነው። ይሄንን አካውንትህን አሳየው። እሺ ኤፍኤም ነው በለኝ። ግባል 100 ብር ይዘህ አንተስ ቼክ ልታፈቅር የሞከርከው። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬ የያዝንላችሁ ቪዲዮ የተከታተላችሁትን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። Welcome to Worka Media.